ሰሞኑን ኢትዮጵያ የፌስታል ሕግን ተግባራዊ አድርጋለች። ይህን ተከትሎ ጉዳዩ ማህበራዊ ሚዲያ ላይ መነጋገሪያ ሆኗል። ለመሆኑ ከወረቀት የተሰሩ መያዣዎች የተሻለ አማራጭ ናቸውን? ከፕላስቲክ የተሰሩ ፌስታሎች ቀላልና ምቹ ናቸው፣ ግን ጎጂ ባህሪ እንዳላቸው ግልጽ ነው። ስለዚህ አስተማማኝና ዘላቂ የሆኑ አማራጮችን መፈለጉ ተቀባይነት አለው። ከነዚህ አንዱ ከወረቀት የተሰሩ መያዣዎች ናቸው። ምክንያቱም እንደገና ጥቅም ላይ ሊውሉና ከታዳሽ ሀብቶች የተሰሩ በመሆናቸው ጎጂ የሆኑ ማይክሮፕላስቲኮችን ሳይተዉ በተፈጥሮ ይበሰብሳሉ። ይሁን እንጂ ጥቅም ብቻ ሳይሆን ጉዳትም አላቸው። ከጥቅሞቹ መካከል ለአካባቢ ተስማሚ መሆናቸው፣ በቀላሉ መበስበሳቸው፣ እንደገና ጥቅም ላይ መዋላቸው፣ ብክለትን መቀነሳቸውና ከታዳሽ ሀብት መዘጋጀታቸው ጥቂቶቹ ናቸው። ጉዳቶቹን እንመልከት። ከፍተኛ የምርት ተጽዕኖ፣ ምርታቸው ከፍተኛ የውሃ መጠን፣ የኃይልና የጥሬ ዕቃዎች ወይም ዛፎችን ይጠይቃል። ይህም ለደን መጨፍጨፍና ለካርቦን ልቀቶች አስተዋጽኦ ያደርጋል። በቀላሉ በውሃ ስለሚበላሹ አጠቃቀማቸው የተገደበ ነው። በቀላሉ ስለሚቀደዱ ዘላቂነታቸው ውስን ነው። ለማጓጓዝና ስቶር ለማድረግ ይከብዳሉ። ከፕላስቲክ ይልቅ ግዙፍ የማከማቻ ቦታ ይፈልጋሉ። ዋጋቸውን ብናይ ደግሞ በአጠቃላይ ከፕላስቲክ ይልቅ ለማምረት በጣም ውድ ናቸው፣ ለመግዛትም እንዲሁ። የተሻሉ አማራጮችስ ምንድን ናቸው? ሊታጠቡና እንደገና ጥቅም ላይ ሊውሉ የሚችሉ ምርጥ አማራጮች አሉ። ከጥጥ የተሰሩ መያዣዎች፣ የሚታጠቡ፣ ለረዥም ጊዜ የሚያገለግሉና ለአጠቃላይ ግብይት የሚመቹ። የሸራ ቦርሳዎች ወፍራም፣ ከባድ የሆኑና ለከባድ ዕቃዎች የሚስማሙ ናቸው። ከልጥ የሚሰሩ ቦርሳዎችም እንዲሁ ጠንካራ፣ ተፈጥሯዊና ሙሉ በሙሉ ሊበሰብሱ ይችላሉ። የጥልፍ ቦርሳዎች ለፍራፍሬዎችና ለአትክልቶች ተስማሚ አማራጮች ናቸው።